ድሮ ከኛ ቤት እንግዳ ሲመጣ ያ እንግዳ ለኔ 50 ብር ወይ 100 ብር ይሰጠኛል። እውነቴን ነው። ከዛ ያ እንግዳ ከሄደ በኋላ እናትና አባቴ አንዳንድ ብር አዋጥተው 2 ብር አድርገው ይሰጡኝና 100 ብር ይወስዱታል። ከዛ እኔም በጣም ደስ ይለኛል። 2 ብር ነው እናቴም ሌላ ብር አባቴም ሌላ ብር ሰጡኝ። በቃ ደስታ ሙቻለሁ። በጣም ደስተኛ ነው። እውነቴን ነው። በጣም ለ3 ቀን ሙሉ አንዲቱን ዛሬ ቀስ ብዬ ተጠቀምበታለሁ። ባልጠቀምበትም ከእጄ ስላለ ብቻ በጣም ደስ ይለኛል። አሁን ግን አይደለም ለውጫቸው ዝም ብለው ባይነታው እንኳን 1,000 ብር ቢሰጡኝ ደስ አይለኝም። ለምን የሆነ አይነት ነገርም አለ። እኔ ባላጅ ይሁን በምጥምጥ ይሁን ውለውብኛል እንጂ ይህም አይደለም። ድሮ በ2 ብር መደሳት ከቻልኩ አሁን ለምን ደተዋል በዛም እንዴ እኔ አሁን የሚዋልብኝ ሰው ነበርኩ። ኢትዮጵያ እና ቅመሞች ሳስበው አንድ ናቸው። በጣም የሚያመሳስላቸው ነገር አለ። እውነቴን ነው። ቅመሞች ውስጣቸው እያረረ ውስጣቸው የተሰቃየ ማዲያታቸው እያፎቀፎቀ እየወጣ የመከረኛ ጥርስ ከየት እንደመጣ አይታወቅም። ዝም ብሎ እያገጠጠ ህመማቸውን የሚሸፍን ይመስል እውነቴን ነው። ጥርስ ስለ እንትን ፍከት ስላለ ጥርስ ወጥቶ ስለ ሳቀ ብቻ ነፃነት ያለ ይመስል ኢትዮጵያም እንደዚሁ ናት። ህዝቡ ውስጥ ለውስጥ ተረመስመስ ብሎ ተባልቶ የቦሌ ብልጭልጭታ ግን ሸፍኖታል፣ አይታይም። እውነቴን ነው። ቦሌ ስለታየች ብቻ ኢትዮጵያ ሰላም የሆነ ይመስላል። አዲስ አበባ እዚህ መዞሪያዋ ስለታየች ብቻ ኢትዮጵያ ሰላም የሆነ ይመስላል። ግን እኔ ከየት እንደመጣ ነው የታወቀኝ። እዚህ የመከረኛ ጥርስ አለ፣ ውስጣችሁ እያረረ ይስቃል። እዛ የመከረኛ ህዝብ አለ፣ ውስጡ እያረረ እዛ ማብራቱ ወለጭ ይላል። ተመስገን ነው። እንዲህ ዓለም የለም እና ከዚህ በላይ መገናኘት መስማማት አለ የለም። መቀለ አድኪ ዳብ ከተማ ሽረዶ አድኪ ዳብ ከተማ ካብ ኩሎም ዘለዋ ፍሉይ ግርማ ወሲድዋ ህፃንቆላ እንትናየ ወሲድዋ ካብ መቀለ ወሲድዋ ዳብ አዲስ አበባ ብድንግላ ወሲድዋ ፍቅረየ ንኢዶ አብልበይ ንበሪ በዛኪ አነ ደራፊ ኮይነ ደጉማይ ነይማ ነይ ወሲድዋ ብድንግላ ክበረት አዲስ ሰው ድውል አድርጎ እንዴት ምን አዲስ ነገር አለ አልጠፋህም ምናምን እንደሚለኝ ሰው ቀጠል የሚያደርገኝ የለም። ምን አገባችሁ? አዲስ ቢኖር አሮየውን ሴት ታውቁታላችሁ። አዲስ ነገር ቢኖር ሴት አውቄ ነው የምነግራችሁ። ማልበል ስትባሉ ሰላምታ አይቀድምም። እኛ እኮ ሰላምታ እንደሚቀድም እናውቃለን። በመጀመሪያም ሰላም ስትሉና ሰላም ብለናል። ሰላምታ አይቀድም። ኧረ ተው በፈጠራችሁ፣ ሰውኛው እንተሳሰብ። ተው እንግዲህ ስለ አዲስ ነገር አይመለከታችሁም። ማልበል ስትባሉ ደግሞ ሰላምታ በቃ አትበሉ። የምንጠይቃችሁን ነገር እናንተ እስከመጣችሁ ድረስ እኛ የመጠየቅ መብት ሙሉ አለን። አለቀ። ማንበል ስትልጅ ካንተ መለየት ስትፈልግ አባዬ የኔ ፍቅር ስማኝማ፣ እኔ እኮ ግን ላንተ አላስፈልግም ነው የምትመጥነውን ሴት ፈልግ። ኧረ እባክሽ ምን አገባሽ? ማን እኔ የሚመጥነኝ እኔ አይደለም ማቀው ማን ተናጋሪ ያደርግሽም? እስከዛሬ ስትለፋጣጭ ቆይተሽ አሁን መዚህ አባዬ እውነት እኔ አላስፈልግም ላንተ አልሆንም፣ በቃ ተወኝ፣ እኔ ላንተ አልመጥንህም፣ ላንተ የምትሆን እንትን የምትልን ፈጣሪ ያምጣል። ኧረ እባክሽ ልሄድ ነው ለምላት የሚጫምጣ ዋ እንዲህ እያላችሁ የሰው ልብ አትስቀሉ። እንዲህ አላበዛችሁትም? እንዲህ አሁንስ በቃ መሄድ ከፈለጋችሁ ሌላ ሰበብ ካለሽ እኔ አልሆንህም። አዝነሽ አመሲም እንደዚህ ስትይ አባቶቻችን ነጭ አስለቃሽ ነበሩ። የአሁኑ ትውልድ ግን አባቶቻችን እንደዚህ ነበሩ ለነጭ አልቃሽ ሆነ። እውነቴን ነው። እኔ እኮ በጣም ግርም ምን የሚለኝ ዝም ብሎ እንዲህ ነበሩ ማለት ምንም ትርጉም የለውም። እንደው ቢያንስ አባቶቻችን በጦር ነው ያስለቀሱት፣ በጦር ያሁኑ የኛ ግን በኳስ ያለቅስላችኋል። ከዚህ በላይ ጅል እኔ ምን አገባኝ? ያልቅሷ ምን አገባኝ? ምን ትልቅ አረጋ አሁን እኔ በቃ አልቀሱ እንደው